ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ በትንሽ ሉክ እንዴት ኤክስፔንሲቭ መምሰል እንደምንችል ለማየት እንሞክራለን። በትንሹ ኤሌገንት የሆነ ሉክ የሚሰጡ ናቸው። ከለሮችን ኮምባይን በማድረግ እንዴት አለባበሳችንን ውድና ኤክስፔንሲቭ ማድረግ እንደምንችል እናይበታለን ማለት ነው። የመጀመሪያው ኒውትራል የሆኑ ከለሮችን ልብሶቻችን ላይ መምረጥ መቻል አለብን ማለት ነው። እኚህ ኒውትራል ከለር የምንላቸው በአማርኛ ገለልተኛ ከለሮች እንላቸዋለን። ቤጅ ከለር፣ ክሬም ከለር፣ ነጭ፣ ቡኒ፣ ግሬ፣ ጥቁር፣ ክሬም ከለር ምንላቸው ናቸው ማለት ነው። እኚህ በጣም ፐርፌክት እና ኤሌገንት ሉክ እንዲኖረን ያደርጉናል ማለት ነው። ቀለል ያሉ ናቸው፣ ለማየት የማይከብዱ ናቸው፣ ክላሲና ሁሌም ፋሽን ማያልፈባቸው ናቸው። ስንለብስ በደንብ ኮንፈርት የሚሰጡን ልብሶች ናቸው። ከየትኛውም ልብስ ጋር ማች ማድረግ እንችላለን። ጥቁርን ከነጭ ጋር፣ ከቡኒ ጋር፣ ከክሬም ከሁሉም ጋር አብረን ኮምባይን በማድረግ ሉካችንን በጣም ቆንጆና ያማረ ሉክ ማድረግ እንችላለን። ለምሳሌ ክሬም ከለር በምንለብስ ጊዜ ቀለል ያለና ንጹህ የመሆን ስሜት ይሰማናል። ስለዚህ ኒውትራል ከለሮች በምንም ወይ ፋሽናቸው ላይ አልፍ የማይችሉ በጣም ኤሌገንት ሉክ ሊሰጡን የሚችሉ ክሬሞች ናቸው፣ ቀለሞች ናቸው ማለት ነው። በሁለተኛ ደረጃ ደግሞ ይህ ኒውትራል ከለር በምንለብስ ሰዓት ምን በማድረግ የበለጠ ሞር ውድና ኤሌገንት መምሰል እንደምንችል አክሰሰሪ ነው። ማለትም ጌጣጌጦች ናቸው። ኒውትራል የሆኑ ከልብሶች ጋር ማች የሚያደርጉ ጎልድ እና ሲልቨር በደንብ ማች ያደርጉልናል። በቀላሉ ያለ ኢፈርት በደንብ እንድንዋብ ያደርጉናል ማለት ነው። ትናንሽ ጆሮ ጌጦች፣ አነስ ያሉ የአንገት ሀብሎች፣ አነስ ያሉ የእጅ ቀለበቶች ብዙ ኢፈርት ሳናደርግ ያስውቡናል። አነስ ያሉ ጌጣጌጦች አለባበሳችንን ውብና ውድ ያደርጉናል። ትናንሽ አክሰሰሪዎች አውትፊታችንን ውድ ያስመስሉልናል። ማለት በደንብ ጮክ ያላሉ ጌጣጌጦችን ሳንጠቀም አነስ ያሉ ሲምፕል የሆኑ ጌጣጌጦችን በመጠቀም አውትፊታችንን ሞር በደንብ ጎላ ያለ ያደርጉልናል ማለት ነው። ኒውትራል ከለሮች አክሰሰሪያችን በጣም ሲምፕል ሲሆን ነው በደንብ ለእይታም ጎላ ብለን የምንታየውም ክሊን የሚያደርገንም አክሰሰሪው ብዙም ሳይበዛ አነስ ያሉ አክሰሰሪዎችን በመጠቀም ነው። ቦርሳዎች ከኑድ ከለር ጋር የሚሄዱ ክሬም ከለር፣ ብራውን ወይም ደግሞ ኑድ ከለሮች ሞር ከኑድ ከለር ልብሶች ጋር በጣም ክላስ ያስመስሉናል። በጣም ኤሌገንት እንድንመስል ያደርጉናል ማለት ነው። ለምሳሌ ቀለል ያሉ የእጅ ቦርሳዎች ሃንድ ባግ የምንላቸውን በመጠቀም ከአውትፊታችን ጋር መሄደውን መርጠን በመጠቀም አንድ ላይ በጣም ቆንጆ ሉክ እንዲኖረን ያደርጉልናል ማለት ነው። ትክክለኛ ጫማ ሙሉ አለባበሳችንን ይቀይረዋል በደንብ ማለት ነው። ማለት ከምንለብሰው ልብሶች ጋር የትኛው ጫማ ይሄዳል ብለን አስበን መልበስ አለብን ማለት ነው። ብዙ ኢፈርት ባይፈልጉም ኑድ ከለር ያልናቸው ልብሶች ጫማ ግን ስንመርጥ ትክክለኛውን ጫማ መምረጥ አለብን። ለምሳሌ ኑድ ወይም ደግሞ ቤጅ ጫማዎች ለፌሚኒን ለሆነ ኢነርጂ ሶፍት እና ፌሚኒን ሉክ ይሰጡናል ማለት ነው። ቡኒ ጫማዎች ደግሞ ለሁል ጊዜም ስታይል ለማድረግ በደንብ ይመቹናል ማለት ነው። ጥቁር ጫማ ደግሞ ጠንከር ላለና ውብ ለሆነ አጨራረስ ማለትም በጣም ቆንጆ አለባበስ ለብሰን ጥቁር ጫማ በምናደርግ ሰዓት በደንብ ጎላ እንላለን ማለት ነው። ኤሌገንት የሆነ አጨራረስ መጨረሻችን በጣም ቆንጆ ይሆናል ማለት ነው። ኒውትራል ጫማዎች ኦልሞስት ከሁሉም ጋር ከአብዛኛው ጋር ማች ያደርጉልናል። ሂል ጫማዎችን፣ ነጭ ስኒከሮችን፣ ኑድ የሆኑ ፍላት በርገንዲ የሆኑ ፍላቶችን ወይም ደግሞ ቡኒ የሆኑ ፍላቶችን በማድረግ ከልብሳችን ጋር ማች ማድረግ እንችላለን።
Be gentle with yourself. You survived everything you swore you couldn't. ከእናንተ ጋር እንደሚሄድባችሁ እርግጠኛ መሆን አለባችሁ ማለት ነው። ሁሉም ውድ ነገሮች እናንተ ላይ ይሄዳሉ ማለት አይደለም። እናንተ አለመጥበቡን፣ ኮንፈርት መስጠቱን፣ አለመስፋቱን እርግጠኛ ሆኑበት። ልብሶች በብዛት ኮንፊደንስ ነው የሚፈልጉት። ማለት ኮንፊደንስ ከሌለን የለበስነው ልብስ እኛ ላይ ምንም ማች አያረግም ማለት ነው። ስለዚህ አለመጥበቡን፣ አለመስፋቱን እናንተ ላይ ፊት ማድረጉን እርግጠኛ ሆኑ። አሁን ያልኳችሁ ኑድ ከለሮች አብዛኞቹ ርካሽ ናቸው። በርካሽ ዋጋ ልንገዛቸው የምንችላቸው ናቸው። እንዴት አድርገን ማች አድርገን መልበስ እንችላለን ብለን ማሰብ ነው እና ከምንም በላይ ኮንፊደንስ በደንብ ልብስን ያሳምራል። ይሄ ቪዲዮ ጠቅሞኛል ብላችሁ ካሰባችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ ሁኑ። በሌላ ፋሽን ቪዲዮ እንገናኛለን። አመሰግናለሁ። መልካም ሰንበት።